የረሱል የበኩር ልጅ ዘይነብ ረዲየላሁ አንሃ። ዘይነብ ረዲየላሁ አንሃ የረሱል ሰለላሁ ዐለይሂ ወሰለም እና የከዲጃ ረዲየላሁ አንሃ የመጀመሪያ ወይንም የበኩር ልጃቸው ናት። ዘይነብ የተወለደችው ረሱል ሰለላሁ ዐለይሂ ወሰለም ነብይነትን ከመጎናጸፋቸው ከ10 ዓመታት በፊት ነበር። ዘይነብ በእናትና በአባቷ እጅ በእንክብካቤ ነው ያደገችው። እንዲሁም ከእናትና ከአባቷ ጋር እንደማደጓ ያማረ ስነ ምግባር ያላትም ናት። ዘይነብ እድሜዋ ለጋብቻ በደረሰ ጊዜ በእናቷ በኩል ያጎቷ ልጅ የሆነው ኢብኑል አስ ኢብኑ ራቢ የተባለ ሰው ለጋብቻ አጫት። ኢብኑል አስ ማለት ከታወቁ የቁረይሽ ሹማምንቶች መሃል አንዱ ነው። ሌላው ደግሞ በአባቱ በኩል ከረሱል ሰለላሁ ዐለይሂ ወሰለም ቅድመ አያት ከሆኑት ከአብዱ መናፍ ኢብኑል ቀይስ ጋር ይዛመዳል። ይሁንና ከዘይነብ ረዲየላሁ ዐንሃ ጋር በደንብ ይግባባሉ፣ በደንብ ይተዋወቃሉ። ጋብቻ መስርተው በኖሩባቸው ዓመታት ሁለት ወንድ ልጆችን አልይና ኡማማ የተባሉ ልጆችን አፍርተዋል። ዘይነብ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ወህያቸው ወይም አላህ ሱብሃነሁ ወተዓላ ከሰማይ ሰማያት ነብይነትን ሲያጎናጽፋቸው እስልምናን ለመቀበል ምንም አላንገራገረችም ነበረ። ወዲያውኑ ነበር አዲሱን ሃይማኖት ወይም እስልምና የተቀበለችው። ባሏ ግን ኢብኑል አስ ረሱል ሰለላሁ ዐለይሂ ወሰለም ነብይነታቸው ሲገለጽ ወደ ሌላ ሀገር ተጉዞ ነበር። ከሄደበትም ሀገር ወደ ቤቱ ሲመለስ ሚስቱ አዲሱን ሃይማኖት ወይም እስልምናን መቀላቀሏን ይመለከታል። ዘይነብ ረዲየላሁ ዐንሃ ባሏን ኢብኑል አስን አዲሱን ሃይማኖት እንዲቀላቀል ማድረግ አልቻለችም ነበር። ነገር ግን ኢብኑል አስ ለዘይነብ ረዲየላሁ ዐንሃ ሲያስረዳት እንዲህ ነበር ያላት። ባላህ እምላለሁ በአባትሽ ነብይነትም አምናለሁ፣ ነገር ግን ሚስቱን ለማስደሰት ሲል ሃይማኖቱን ቀየረ እያሉ አረቦች እንዲዘባበቱብኝ አልፈልግም በማለት ነበር የነገራት። ዘይነብ ረዲየላሁ ዐንሃ ያንን በሰማች ጊዜ በጣም ደንግጣና በጣም ተገርማም ነበር። እንዲህ ያለ ጊዜያቶች ነጎዱ። እናቷንም በዚህ ሁኔታ ውስጥ እያለች ነበር ወደ ሀይራ ሄደችባት። ፋቲማም ሆነ ሌሎች እህቶቿ አባቷም ወደ መዲና ተጓዙ። እሷ መካ ላይ ከባሏ ጋር ቆየ። ቀናትን እየወለዱ የበድር ጦርነት ተዘጋጀ። በበድር ጦርነት ጊዜ ባሏ ኢብኑል አስ ከካህዲያኖች ጎን ሆኖ መዋጋት ጀመረ። በዛም ጊዜ የበድር ጦርነት ላይ ባሏ ኢብኑል አስ የሙስሊሞች ምርኮኛ ሆነ። በዛም ጊዜ ረሱል ሰለላሁ ዐለይሂ ወሰለም ምርኮኞችን በእንክብካቤ እንዲይዟቸው ትዕዛዝ ሰጡ። ዘይነብ ረዲየላሁ ዐንሃ ባሏ ኢብኑል አስ የሙስሊሞች ምርኮኛ መሆኑን በሰማች ጊዜ የተወሰነ ብርና የአንገት ጌጦችን ወደ ሙስሊሞች ባሏን እንዲለቁላት ላከች። ረሱል ሰለላሁ ዐለይሂ ወሰለም የአንገት ጌጡን በተመለከቱ ጊዜ አዝነውና በሀሳብ ተውጠው ነበር። ምክንያቱም የአንገት ጌጡ የተወዳጇና የታማኟ ኸዲጃ ረዲየላሁ ዐንሃ የባለቤታቸው ነበር። ለተወሰነ ሰዓት በሀሳብ ራቅ ብለው ከሄዱ በኋላ ባልደረቦቻቸውን እባካችሁ እናንተ ከፈለጋችሁ ምርኮኛውንም የአንገት ጌጡን ልትመልሱላቸው ትችላላችሁ በማለት ጥያቄ ቀረቡላቸው። ባልደረቦቻቸውም እንዴታ ያ ረሱላላህ እሺ በማለት ተፍቃዳቸውን ሰጧቸው። በዛን ሰዓት ኢብኑል አስን ረሱል ሰለላሁ ዐለይሂ ወሰለም እንዲህ በማለት አስጠነቀቁት። ከዚህ በኋላ ዘይነብ ረዲየላሁ ዐንሃ ያንተ ሚስት ልትሆን አትችልም፣ ምክንያቱም እስልምና በእናንተ ላይ ግርዶሽ ጥሏል እና ከዚህ በኋላ ቃል ትገባለህ፣ ሚስትህን ፈተህ ወደ መካ ወደ እኔ አባቷ ጋር ልካታለህ በማለት ቃል አስገቡት። ኢብኑል አስን በመስማማት ወደ ቤቱ ወይንም ወደ መካ ተጓዘ። ኢብኑል አስ ቤቱም እንደደረሰ ዘይነብ ረዲየላሁ ዐንሃ በደስታ ተጠቅልላ ተቀበለችው። ነገር ግን በዛን ሰዓት ተሰናበታት። ልትሄድ ነው በማለት ጥያቄ ያቀረበችለት። አይ እኔ አይደለሁም ሄደው አንቺ ነሽ የምትሄጂው ይላታል። እንዴት ማለት ስትለው ጊዜ ከዚህ በኋላ ቃል ገብቻለሁ ወደ እሱ ለመልስሽ፣ ምክንያቱም በእኛ ላይ እስልምና ግርዶሽ ጥሏል በማለት ነገራት። ዘይነብ ረዲየላሁ ዐንሃ ምንም አላንገራገረችም፣ ምክንያቱም የእምነቷን ጉዳይ ስለምታል። ከመካ ተነስታ ወደ መዲና መጓዝ ጀመረች። ነገር ግን የተወሰኑ የቁረይሽ ሰዎች መንገዷን አሰናከሉባት። እርጉዝ ሆናም ከግመሏ ላይ ወደቀ። በዛም ጊዜ ጽንሱ ተጨናገፈ። ከዛ በኋላ አቡል አስ በሰጣት መጠለያ ወደ መካ ተመለሰች። ከዛ ከህመሟ እንዳገገመችም አቡል አስ በወንድሙ ኪናና ኢብኑ ራቢ ታጃቢነት ወደ መዲና ተጓዘች። ይህ ሁሉም ሲፈጠር ዘይነብ ረዲየላሁ ዐንሃ ከአባቷ ጋር ተቀምጣ አላህ የአቡል አስን ልብ ለእስልምና እንዲከፍትለት ዱዓ ታደርግ ነበር። ከ6 ዓመት በኋላም አቡል አስ ዘይነብ ረዲየላሁ ዐንሃን በር አንኳኳ። በሩን ስትከፍተው አይኗን ማመን ነበር ያቃታት። በዛም ጊዜ አቅፋው ሽጉጥ ለማለት ፈልጋ ነበር። ነገር ግን የእምነቷን ነገር ስታስታውስ አይሆንም ብላ ተመለሰች። አቡል አስ የመጣበትን ነገር ለማስረዳት ጊዜ አልፈጀም ነበረ። እንዲህም በማለት ጀመረ። እኔ የመጣሁት ለጦርነት ወይም ለውጊያ አይደለም። አባትሽ ባሰማራቸው ድብቅ አሳሾች ንብረቴን ተቀምቻለሁ። እኔ ግን እድል ቀንቶኝ አምልጫለሁ እና አባትሽ ንብረቴን እንዲመልስልኝ አማላጅ እንድትሆኝን የመጣሁት በማለት ጥያቄ ቀረበላት። በዛን ጊዜ ዘይነብ ረዲየላሁ ዐንሃ እንዲህ በማለት መለሰችለት። እንኳን መጣ የኡማማና የአልይ አባት፣ እንኳን ደህና መጣ የአጎት ልጅ በማለት ወደ ቤቷ አስገባችው። ዘይነብ ረዲየላሁ ዐንሃ ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር ቀነች። ረሱል ሰለላሁ ዐለይሂ ወሰለም በዛ ሰዓት ሱብሂ ሰላታቸውን ሰግደው ጨርሰው ቁጭ ብለው ነበረ። ዘይነብም እንዲህ በማለት ጮክ ብላ ተናገረች። ሰዎች ሆይ ለኢብኑል አስ ኢብኑ ራቢ ከለላ ሰጥቼዋለሁ በማለት ጮክ ብላ ተናገረች።
ረሱል ሰለላሁ ዐለይሂ ወሰለም ሰዎች እኔ የሰማሁትን ሰምታችኋልን በማለት ጥያቄ ቀረቡላቸው። አዎ እኛም ሰምተናል አሏቸው። ረሱል ሰለላሁ ዐለይሂ ወሰለም ለሰዎቹ እንዲዋላቸው የሙሐመድ ነፍስ በእጁ በሆነችው በአላህ በጌታ ይምላለሁ። አሁን የሰማችሁትን ከእናንተ ቅድሜ ምንም የማውቀው ነገር የለም። ነገር ግን ሙስሊም ሁሉም እኩል ናቸው። ከፍም ዝቅ ያለ ኑሮ ደረጃ ቢኖር ነገር ግን እሷ ለሰጠችው ሰው እኛም ከሌላ እንሰጣለን በማለት ተናገሩ። በኋላም ወደ ዘይነብ ረዲየላሁ ዐንሃ ጋር በመሄድ ለሱ መልካም ሁኚለት፣ ነገር ግን እሱ ላንቺ የተፈቀደ አይደለምና ለብቻሽ አንድ ክፍል መሆን አቺም አሏት። ዘይነብ ረዲየላሁ ዐንሃ የአቡል አስም ንብረት እንዲመልሱለት በማለት ጠይቀች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ጋር በመሄድ እኔ ይህን ንብረት እንደሚመለስለት እፈልጋለሁ። አላህ ከምርኮኞች የወሰዳችሁትን እንድትወስዱ ፈቅዶላችኋል፣ አለመመለስ ትችላላችሁ። እነሱም እንዲህ በማለት ንብረቱ እንዲመለስለት እንፈልጋለን ያ ረሱላላህ አሉ። አቡል አስም ንብረቱን ተረክቦ ወደ መካ ተጓዘ። መካ እንደደረሰ ገንዘቦቻቸውን እና እቃዎቻቸውን በሙሉ ለባለቤቶቻቸው አከፋፈለ። ከዛ እንዲህ በማለት ጮክ ብሎ ተናገረ። እኔ ጋር ንብረት ወይንም ብድር ያለው ሰው አለ በማለት ጥያቄ አቀረበ። አይ የለም፣ አንተ ሀቀኛና ታማኝ ወንድማችን ነህ አሉ። አቡል አስም ጮክ ብሎ ከአላህ ሌላ የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ፣ በአላህ እምላለሁ። ከዚህ በፊት እስልምና ልቀበል አስቤ ነበር፣ ነገር ግን ንብረቱን እንደፈለገ እንዲያደርግ እንዲመቸው ነው ትላላችሁ ብዬ አስቤ ነው የተውኩት በማለት ነገራቸው። አቡል አስም ከዛ በኋላ እስልምናን ተቀበለ። ወደ መዲና ከሙስሊሞች ጋር ለመኖር አቀና። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ረዲየላሁ ዐንሃን መልሰው ዳሩት። እንዲህም እያሉ በእምነት ጥላ ስር በፍቅር የኖሩ ነበር። ነገር ግን ዘይነብ ረዲየላሁ ዐንሃ ከዚህ በፊት በደረሰባት የጽንስ መጨናገፍ መሃል በጣም ታማ ነበር እና በዛ ምክንያት ወደ አኼራ ሄደች። በጣም ተሰብረውና በጣም አዝነው ነበር። በቅብሯም ላይ በጣም ብዙዎች ሰዎችን አስለቅሰው ነበር። ረሱል ሰለላሁ ዐለይሂ ወሰለም ልጃቸው የሆነችው ዘይነብ ረዲየላሁ ዐንሃ በሞተች ሰዓት ጀናዛዋን መሰናበት ነበረባቸው እና ለሴቶቹ እንዲህ በማለት ትዕዛዝ ሰጧቸው። 5 ጊዜ ንጹህ አድርጋችሁ ጠቧት፣ ካፉር ወይንም ሁድ አያማረ መዓዛ እንዲኖራት አድርጋችሁ ቀቧት። ከዛም በኋላ ጥሩኝ አሏቸው እና ከቀቧትና ካጠቧት በኋላ ጀናዛዋ ላይ ሰግደው አሰናበቷት። ረሱል ሰለላሁ ዐለይሂ ወሰለም በኡመቶቻቸውን በእኛም አላህ ሱብሃነሁ ወተዓላ ለዘይነብ ረዲየላሁ ዐንሃ ለእኛም ለሁላችንም አላህ ይዘንልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር ማድረጋችሁ እንዳትረሱ።